ለፊታችሁ ግን በየቀኑ እንዳትታጠቡ። ሶስቴ በሳምንት ሶስቴ በሳምንት አልኩኝ በሳምንት ሶስቴ ነው የሚባለው። 3 ቀን ከተጠቀማችሁት ሌላውን ቀን እንዳትጠቀሙ። ረፍት ፊታችሁ ረፍት ያድርግ። ለቆዳችሁ መጥፎ ነው። 3 ቀን 4 ቀን መጠቀም። ኮጂያሲል በጣም አሪፍ ነው፣ ምርጥ ነው። ግን ኦሪጂናሉን ካገኛችሁ ማርያምን ቤታ ምን አለ ትላላችሁ? አንገታችሁ ጥቁር፣ እኔ አሁን አንገቴ ይጠቁራል ከፊቴ ማለት። አንገታችሁ ጥቁር ከሆነ ለአንገታችሁ ግን ስትጠቀሙት ማለት ነው ተጠብ ብላችሁ እንዳትለቁትኝ። ፊታችሁን ተቀቡት፣ በደንብ ተቀቡትና ቆዳችሁ እንዳይበላሽ ግን ፊታችሁን በደንብ ተቀቡትና ሳሙናው መጀመሪያ በውሃ አድርጉት። ፊታችሁን ተቀቡትና ለ5 ደቂቃ ተውትኝ፣ ወይ ለ3 ደቂቃ ማለት ነው። ዝም ብላችሁ ተቀብጣችሁ የሆነ ነገር ስሩ ምናምን፣ ከዛ ታጠቡትኝ። ወዲያው ግን ምንም የሆነ ሞይስቸራይዘር የሆነ ነገር ብቻ ተጠቀሙበት፣ እንዳትተውትኝ። እሺ ማሮቼ እንዳትተውት። 3 ደቂቃ ራሱ በቂ ነው። 3 ደቂቃ እኔ ሁሌ እንደዛ ነው ማድረግ። ታጠጃቢ አንተ ለቃቃም ያረደና ነገር ስጠኝ። ለ3 ደቂቃ ቆያለሁ። ዝም ቤት ጥርሴን እስክፍቅ ምናምን እዛ ጋ ውሃ የተንጠባጠበ ምናምን ካለ እሱን እያጸዳው 3 ደቂቃ ቆያለሁ። ከዛ ጥጥብ ብዬ የራሴ ይሄ ዋን ሳይዝ የሚባል ቲክቶክ እኮ እንዳይዘጋ ነው ወሰድ ይሆንና እዚህ ጋር ልክ ከጨረስኩ በኋላ ይህንን የምጠቀመው። ይሄ ሰው ይለያል። አሁን ፊቴን ብዙ መጠቀም ስለማልፈልግ ቆዳይን ማለት ነው በሳሙናው ከታጠብኩ በኋላ ይህንን ዋን ሳይዝን እነሱን ሞይስቸራይዘር ጠዋትና ማታ አዲስ እጠቀማለሁ። አሁን ራስ ተቀብቼዋለሁ። ቲክቶክ እንዳይዘጋ ነው። እና ማርያምን እመኑኝ ጋይዝ ኮጂ ተጠቀሙ። ሻወር ስትገቡ ራሱ አንገታችሁን ብብታችሁን ምናምን ሁሌ በዛ ታጠቡ። ለውጥ ታያላችሁ። ቤታ ምን አለች ነው የምትሉኝ? በነገራችን ላይ ኮጂ ስትል ማለት ነው ይሄ ሳሙና ቶሎ ተናግሬ ይምጣ ጋይዝ፣ ቤቴ ነው ማስተዋወቅሽ ብሎ ደግሞ ቲክቶክ ይሄ ሳሙና ማለት ነው ኦሪጂናሉ ካገኛችሁት ማርያም ምርጥ ሳሙና ነው። ጥቁር ያለባችሁን ቦታ ላይ ያጠፋላችኋል። ብብታችሁ ስር ጥቁር ከሆነ ኢትዮጵያ የቴንኪ ቦታ ይተካይና የተማረ ሰው ያያችኋል። ስሜቱ ይገባዋል። እናት ለብብት ጥሩ ነው። ታፋችሁ ስር ደግሞ ብሽሽታችሁ አለ አይደለ? ይሄ ታፋችሁ ዳቧችሁ ስር እሱ ታፋችሁ ስር ጥቁር ካለባችሁ በዚህ ታጠቡ። ጉልበታችሁ ጥቁር ከሆነ እመቤቴ ኮጂ በጣም አሪፍ ሳሙና ነው። እኔ አሁን አንደኛውን ጨርሼ ሌላ ሁለተኛ ልከፍት ነው። በቃ ይላል ኮጂ ግን ዝም ብሎ አይደለም። ኦሪጂናሉ አለ፣ የራሳቸው ምልክት አላቸው። ቲክቶክ ቢዘጋብኝ ማስታወቂያ ሰጠሽ ብሎ ይሄ ነው ኮጂ ብላችሁ ሰርች አድርጉ ይመጣላችኋል። እሺ እና በጣም አሪፍ ነው። እናቴ ትሙት በጣም አሪፍ ነው። ፊታችሁ ጥቁር ካለ ግን ወዲያው ለውጥ አታዩም። ዛሬ ታጠብኩ ብላችሁ ዛሬውን ለውጥ አታዩም። ላይክ ለ3 ሳምንት ምናምን ታዩታላችሁ ለውጡ። እኔ ፊቴ ላይ ጥቁር ያለ እዚህ ጋር እንደ ጥቁር ወጥቶብኝ አሁን እየደበዘዘ ነው፣ እየጠፋ ነው ያለው እና ፊታችሁ ላይ ጥቁር ካለ ያጠፋላችኋል። እኔ አልቀላውም። እየጻፉላችሁ እኮ ነው ኮመንት ላይ። ይዘጋብኛል ቲክቶክ በማርያም ይዘጋዋል። ለዛ ነው። እሺ ሳራ ጋር አለላችሁ፣ ዱባይ ያላችሁ ሳራ ጋር አለላችሁ። ሳራ እያሳየች ነበር። ኦሪጂናሉን ግን ዝም ብሎ እንዳገዙ። ይሄ የሻወር ማጠብ ያላችሁ አይደለ? ይሄ ጨርቅ የሚመስለው እሱ ላይ አድርጋችሁ ብብታችሁን እሹበት። እናቴ ትሙትን 3 ሳምንት ሳታቋርጡ ጠዋት ማታ ሻወር የምትወስዱ ከሆነ ጠዋት ማታ ብብታችሁ። ለፊታችሁ ግን በየቀኑ እንዳትታጠቡ። 3 በሳምንት 3 በሳምንት አልኩኝ በሳምንት 3 ነው የሚባለው። 3 ቀን ከተጠቀማችሁት ሌላውን ቀን እንዳትጠቀሙ። ረፍት ፊታችሁ ረፍት ያድርግ። ለቆዳችሁ መጥፎ ነው። 3 ቀን 4 ቀን መጠቀም በየቦታው አለ ይሸጣል ማለት ፌኩ እና እንትኑ ይለያያል። ያኛው ፈዛዛ ነው። ኦሪጂናሉ ከኋላ እንትን አለው እና ደግሞ ኦሬንጅ ነው በጣም ፊልተር ስላደረኩ ነው እንጂ ከለር የለ። ማርያምን አልቀላውም። ምን ብለው እነዚህ አሮጊቶች የሚያወሩትን አትስሙ። እኔ አመድ አይደል እንዴ የምመስለው? ማርያምን ከለሬ ነው ደግሞ አልተቀባውም። ጭር አለ። እዚህ ጋር ጥቁር ነበረችብኝ ግን እየጠፋኝ ነው፣ እየደበዘዘ ኮጂ እየተጠቀምኩ ማለት ነው። እንዲህ ስለማነጣ ነው እንጂ ጋይስ እኔ አልቀላውም። ጸይም ነኝ። ሽውዶቼ ሀማጫረ በጣም ርካሽ ነው። ጥቁሮቹ ቤት ታገኙታላችሁ ምናምን። እግዚአብሔር ጋይስ ምር ይሄና ማለት ሌላ ሳሙና ታያችኋለሁ። እኔ ለውጥ አለ ፊቴ ላይ ትንሽ ብራይት ያደርጋል። ግን ቸኮሌት እኮ ነው። አይ ኖ ያቺ እንትና ጃፓን መሰለኝ ቻይና። አቤት ግን እንደ አሮጊቶች ሲቀኑ ግን ምንድነው ከለሯን አቅልታ ምንድን ያለችው ብሊች አድርጋ ከለሯን ቀልታ ምናምን። እኔ እግዚአብሔርን ይሆንና ሙሉን አጥፍቼ ነው ይሄን ወደ ጎን ማድረጊያውን እጄ ራሱ ይጠቋራ ነኝ። እኔ ቀልታ አቅልታ ብሊች ተቀብታ ይሉኛል። ብሊች ተቀብታ ምንድነው ፈረንጅ መሰለች ፊቷ ምናምን አጥፍቼው እንኳን ለምንድን ነው ላይክ ፈረንጅ ያልመሰልኩትኝ ነገር መስኪን። እኔ ጸይም ነኝ፣ ሁሌም ነው የምነግራችሁ። ከለሬ ጸይም ነው፣ ግን ፊልተሩን ስለማደርግ ነው፣ ስለማነጣው ነጭ አድርጌ ስለምቀመን ነው። ኧረ አያምርም። እኔ እንደዚህ አልመጣም መቻበርኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ማይ ስም ስለሚያጠፉ ነው። ገባችሁ? ብሊች አድርጋ ምናምን ፊቷን አንጽታ አምረው አቅልታ ምናምን ይላል። በቃላ በደንብ በነጣው እናቴ